2 ሰዓት ከዛ በላይ ሞባይላችን ላይ ተተክለን ሶብረኛውንን በሞባይል የተለያየ ነገር እንመለከታለን። እግር ኳስ ብለን ገብተን እግር ኳስ 2 ሰዓት ከዛ በላይ ቁጭ ብለን በሶብር እንጨርሳለን። 40 ደቂቃ ከመግሪብ እስከ ኢሻ ሙሐደራ አለ፣ ቂራአት አለ፣ የነብዩ ሰለላሁ ዐለይሂ ወሰለም ሲራ አለ፣ ቁርአን ተፍሲር አለ፣ በአቂዳውም በፊቁም በሁሉም ፈን ላይ የሚሰጥ ትምህርት አለ ሲባል ሶብር አቃተን። እህቴ መኪና አሳይቶ ብልጭ ነገር አሳይቶ ነይ ልጋብዝሽ ሲል በጭራሽ አላህ አለብኝ አላህን እፈራለሁ በይ። ሁሉንም በር ዘጋች። አዎ ሁሉም አዎ፣ ግን አንድ በር አልተዘጋልኝም ማለት። የትኛው በር? የአላህ በር። እናትን ይወስድብሃል፣ አባትን፣ ልጅህን፣ ሚስትህ ይወስዳል። ይሁን ከቤተሰብ አካል አንዱን በማጓደል እንሞክራቸዋለን። ወሰመራት አለ፣ በፍራፍሬዎችም ደስታ ሲመጣ በእውቀቴ በጉልበቴ እንደ ቃሩን የቃሩን መንሃጅ አይዝም። ይሄ እኮ በእውቀቴ በኢልም ያገኘሁት ብሎ አላህ የሰጠውን ጸጋ ምን ያደርጋል? ያስተባብላል። ሙእሚን ጸጋ ሲመጣ ትላንት ባዶ ነበርኩ ዛሬ ነው አላህ ያንበሻበሸኝ። ሰጥቶን የምንሰጥ አላህ ያድርገን። አሚን በለዋ። የምንለግስ አላህ ያድርገን። መስጠት ራሱ መሰጠትን ይጠይቃል። ወላሂ ለይሰ አላ አቢኪ ከርቦን ባዕደል የውም፣ ከዛሬ ቀን በኋላ አባትሽ ላይ ጭንቀት የሚባል ነገር የለም አሏት። ወደ አኼራ ልሄድ ነው፣ ከአላህ ጋር ልገናኝ ነው፣ የጸጋ አይነቶችን ላገኝ ነው፣ የዱንያን ታብ ጭንቀትን ተገላግዬ ልሄድ ነው እያሉ ጭንቀት የለም። ምን ይላል? ይሄ ጉደኛ ለኸይርን ያለኝ እውነትም ለኸይር ነው ብሎ ሄደና ይፈቷል። ዛሬ ይሄ ገጥሞኝ እንዲህ ሲለው የኔም መታሰር ለኸይር ነው አለው። እንዴት አለው? ከአንተ ጋር በወርኖ ነው የኔ ነበር የሚቆረጡ አለ። ምን ሙሉ ነኝና አለ። ፈለማ ዱፊና ነብዩ ሲቀበሩ ቃለት ፋጢመቱ ረዲየላሁ ዐንሃ ፋጢማ አለች ለነ አነስ አጣበት አንፉሱኩም ነፍሶቻችሁ አስቻለቻችሁ አን ትሕቱ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም التراب ነብዩ ለአፈር ስታለብሱ አስቻላችሁ አለች። አነስ ምን ይላል በውስጡ? አልቻልንም፣ ነገር ግን ግዴታ ነው። ሱብሃንአላህ፣ እንደ ነብዩ መከራ ያገኘው ማንም የለም። ግን ምን አሳዩ? ታጋሽነትን አስተማሩን። የጁማ ኹጥባችንን አጠር አድርጌ ለማቅረብ እሞክራለሁ። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሶች ሰብር የሚባለውን ነገር እንድንለማመደው፣ ሰብር የሚባለውን ነገር እንድንይዘው መክረውናል። ሰብር የሚባለው ነገር 3 አይነት ነው። አንደኛው አሰብሩ አላ ጣዓቲላህ፣ አላህን በመታዘዝ ላይ ሰብር ያስፈልጋል። አላህን በመታዘዝ ላይ ግልጽ ነው ወንድሞች። ከመግሪብ እስከ ኢሻ ትንሽዬ ኪታብ ለመቅራት፣ ተፍሲር ለመማር፣ ቁርአን ለመቅራት፣ ሐዲስን ለመማር፣ የነቢዩን ሲራ ለማወቅ ሰብር ከሌለ በምን መልኩ ሊማረው ይችላል? አላህ ይዘንልን። ዛሬ እኛ 2 ሰዓት ከዛ በላይ ሞባይላችን ላይ ተተክለን ሶብረኛውንን በሞባይል የተለያየ ነገር እንመለከታለን። እግር ኳስ ብለን ገብተን እግር ኳስ 2 ሰዓት ከዛ በላይ ቁጭ ብለን በሶብር እንጨርሳለን። 40 ደቂቃ ከመግሪብ እስከ ኢሻ ሙሐደራ አለ፣ ቂራአት አለ፣ የነብዩ ሰለላሁ ዐለይሂ ወሰለም ሲራ አለ፣ ቁርአን ተፍሲር አለ፣ በአቂዳውም በፊቁም በሁሉም ፈን ላይ የሚሰጥ ትምህርት አለ ሲባል ሶብር አቃተን፣ መታገሱ ከበደን። በሌላ ነገር ግን ምንድነን? በጣም ታጋሽ ሆነን። ሶብር አላህን በመታዘዝ ሶብር ያስፈልጋል። ሁለተኛው የሶብሩ አይነት አላህ ስብሓነሁ ወተዓላን አሰብሩ አን ማዕሲየቲላህ፣ አላህን ላለማመፅ ሶብር ያስፈልጋል። ከአላህ ጋር ላለመጣላት። ወንድሜ ሐላል የሆነችዋን አላህ እስኪያመጣልህ ሰብረኛ መሆን አለብህ። እህቴ አላህ ሐላልሽን እስኪያመጣልሽ ሰብረኛ መሆን አለብሽ። ሰብር ካጣ ግን ሐያቱን ያበላሸዋል። የተጨማለቀ ሐያት ይኖራል፣ በዝሙት ይኖራል፣ ከአላህ ይጣላል፣ ከራሱ ጋር ይጣላል። ለምን? ከራሱ ጋር ይጣላል፣ ጭንቀት ውስጥ ይገባል፣ ነደም ውስጥ ይገባል። ለጥቂት ደስታ ሐያቱን በአጠቃላይ ምን ያደርገዋል? ያበላሸዋል። ስለዚህ አላህን ላለማመፅ ታጋሽ፣ እደርሳለሁ። እዚች ጋር የሚያታለል ነገር ቢመጣም እደርሳለሁ። ነገ ትዳር ላይ ሆኜ አላህ ጥሩ ልጆች ለግሶኝ በጥሩ ሁኔታ ሐያቴን አሳልፋለሁ ብለህ እዚህ የመጣብን ማስያ
ሙሲባዎችን የተለያዩ የሚያታሉ ነገሮችን ለአላህ ብለህ ከተውክ አላህ የተሻለን የሚሰጥ ሐያትን ያማረ ያደርገዋል። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድን ነገር የተወ አላህ የተሻለ ይተካለታል። የተሻለ እህቴ መኪና አሳይቶ ብልጭ ነገር አሳይቶ ነይ ልጋብዝሽ ሲል በጭራሽ አላህ አለብኝ አላህን እፈራለሁ በይ። አንድ ንጉሥ አንዷን ሴት ጠራ። ንጉሥ ነው ማን አለብኝ ሚከሰኝ ምን ሚለኝ የለም ብሎ እንደፈለገ ያደርጋል። ጠራና በይ ጠቅላላ በሩን ዝጊ አላት። ሁሉንም በር ዘጋች። ሁሉንም በር ዘጋሽ? አዎ። ሁሉም አዎ። ግን አንድ በር አልተዘጋልኝም ማለት። የትኛው በር? የአላህ በር። አላህ ይመለከተኛል፣ አላህ ያየኛል። ስለዚህ ሶብር፣ አላህን በመታዘዝ ሶብር ያስፈልጋል። ላለማመፅ ሶብር ያስፈልጋል። እንደዚሁም አላህ ሙሲባ ችግር ሲያመጣብን ደግሞ ምን ያስፈልጋል? ሶብር ያስፈልጋል። እነዚህ ሶስቱ ነገሮች በሐያታችን ላይ የሚከሰቱ ናቸው። የኛ ሐያት ኢማ ደስታ ወኢማ ሐዘን ነው። ወይ ደስታ ነው ወይ ሐዘን ነው አይደል? በደስታው ሰዓት አመስጋኝ ባሪያ ካልሆነ አንድ አላህ ባሪያ፣ በችግሩ ሰዓት ታጋሽ ካልሆነ በዱንያ ጭምር ዱንያን ባላንስ አድርጎ መሄድ አይችልም። አላህ በቁርአን ላይ እንደሚሞክረን እንደሚፈትነ ነገረን። ወለነብሉወነኩም ቢሸይኢን፣ በአንዳች ነገር እንሞክራቸዋለን እንፈትናቸዋለን። ሚነል ኸውፍ አለ ከፍርሃት፣ ወልጁዕ ከረሃብ፣ ወነቅስ ሚነል አምዋል ከንብረት በማጓደል፣ ወልአንፉሲ ከነፍስን በማጓደል። ቤተሰብን ይወስድብሃል፣ እናትን ይወስድብሃል፣ አባትህን፣ ልጅህን፣ ሚስትህን ይወስዳል። ይሁን ከቤተሰብ አካል አንዱን በማጓደል እንሞክራቸዋለን። ወሰመራት አለ በፍራፍሬዎችም በማጓደል ደረሰልኝ ስትል አመድ ይሆንብሃል። የዚህ ጊዜ ወበሽሪ ሳቢሪን ታጋሾችን አበስራቸው አለ አላህ። ማን ናቸው እነዛ? ሙሲባ ሲመጣባቸው እንኳን የጠፋው ንብረት የሞተው አባቴ ቤተሰቤ አይደለም፣ እኔስ የማን ንብረት ነኝ? እኔም የአላህ ነኝ። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ እኛም የአላህ ነን ወደ እሱም ተመላሾች ነን የሚሉትን አበስራቸው አለ። በምን? በጀነት። አላሁ አክበር። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? ነቢዩ የተገረሙበት የተደነቁበት ሰው ከእንደዛ ውስጥ አለ። ነቢዩ የተገረሙበት ነቢዩ የተደነቁበት ማን ነው እሱ? አጀበን ሊአምሪል ሙእሚን፣ የሙእሚን ነገር እጅጉን ይገርማል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢነ አምረሁ ኩለሁ ለሁ ኸይር፣ የእሱ ነገር ደግሞ ሁሉም ኸይር ነው አሉ። የሙእሚን ነገር ሁሉም ነገሩ ኸይር ነው። ወለይሰ ዛሊከ ሊአሐድን ኢላ ሊልሙእሚን፣ ይሄ ደግሞ ለአማኝ ካልሆነ ለማንም አይሰጥ ስጦታ ነው አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ኢን አሳበቱ ሰራኡ፣ ደስታ ሲመጣ ሸከረ፣ አላህን ያመሰግናል። ፈካነ ኸይረን ለሁ፣ ይህ ለሱ የተሻለ ነው። ወኢን አሳበቱ ደራኡ፣ ችግር ሲመጣበት ደግሞ ሶበረ፣ ትዕግስት ያደርጋል። ፈካነ ኸይረን ለሁ፣ ይህ ለሱ የተሻለ ነው። ረዋሁ ሙስሊም። አየህ ደስታ ሲመጣ በእውቀቴ በጉልበቴ እንደ ቃሩን የቃሩን መንሃጅ አይዝም። ይሄ እኮ በእውቀቴ በኢልም ያገኘሁት ብሎ አላህ የሰጠውን ጸጋ ምን ያደርጋል? ያስተባብላል። ሙእሚን ጸጋ ሲመጣ ትላንት ባዶ ነበርኩ ዛሬ ነው አላህ ያንበሻበሸኝ፣ ይሄ ሁሉ ነገር ስጠኝ ጌታዬ ነው ምስጋና ይገባው ብሎ ምስጋና የሰደቃ ምስጋና ያወጣል አለ። የሰደቃ ምስጋና አላህ የሰጠኝም በመስጠት ባለማመጽ የአላህ ባሪያዎች ላይ ባለመኩራት ብሎ ራሱን ዝቅ ያደርጋል። ከዚህ ውጭ ከሆነስ የዛኔ ገንዘቡ ሲመጣ ከኛ በላይ ላሳር ማን አለ ይላል። ሰደቃም ካወጣ ደግሞ አላህ ይዘንላቸው ያወጣላቸውን ሰዎች ይመጻደቅባቸዋል። እነዚህ እኮ እኛ ነን ዛሬ ያሳደግናቸው ትላንት ባዶ ነበሩ እያለ ሰውን ያሸማቅቅበታል። የዛ አይነት አይደለም የተወደሰው፣ የዛ አይነት አይደለም ነብዩ የተገረሙበት። ደስታ ሲያገኙ አላህን የሚያመሰግን ሲቸገር የሚታገስ የዛ አይነት ሰው ነብዩ ሰለላሁ ዐለይሂ ወሰለም እጅጉን ተገረሙበት። ሶብር ማለት ቅድም እንዳልኳችሁ ትልቅ ስጦታ ነው። አቢ ሰዒድ ብኑ ማሊክ ብኑ ሲናን አልኹድሪ ረዲየላሁ ዐንሁማ አነ ናሰ ሚነል አንሳር አሉ። እኚህ ሰሃባ ሲናገሩ ከአንሳር ሰዎች መጡ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ። ሰአሉ ረሱለላህ ሰለላሁ ዐለይሂ ወሰለም ፈአጣሁም፣ የአላህ መልእክተኛውን ነገር ጠየቋቸው፣ ነቢዩ ሰጧቸው። ነቢዩ ጋር እምቢ የለም፣ ነቢዩ ጋር መስጠት ነው። ሱብሓነላህ። ሰጥቶን የምንሰጥ አላህ ያድርገን። አሚን በለዋ። የምንለግስ አላህ ያድርገን። መስጠት ራሱ መሰጠትን ይጠይቃል። ወላሂ መስጠት መሰጠት ይጠይቃል እኮ ሱብሓነላህ። ነቢዩ ሰጡ። ثم سألوه አሁንም ጠየቋቸው ነብዩን ፈአጣሁም ሰጧቸው።
حتى نفد ما عنده نبي زند ያለው እስኪያልቅ ድረስ ባዶ እስኪሆን فقال لهم حين أنفق كل شيء بيده በእጃቸው ያለውን ሁሉን ነገር ከሰጡ በኋላ ከጨረሱ በኋላ ما يكون عندي من خير فلن أدخره عنكم ከኸይር ነገር እኮ እናንተ ዘንድ ምደብቆ ማስቀምጠው እኮ የለም ቢኖር ሰጠ ነበር አሉ። ከዛ ግን ለሁሉም ትልቅ መልእክት አስተላለፉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ومن يستعفف ጥብቁነትን የፈለገ አላህ ጥብቁ እንዲሆን ያደርገዋል። ومن يستغني يغنيه الله እንዲብቃቃ የፈለገም አላህ ያብቃቀዋል። ومن يتصبر صبر ማድረግንም የፈለገ ለሶብር ራስ ነፍስያውን ያሸነፈ ደግሞ ምንም ችግር ሲመጣ ሶብረኛ ከሆነ አላህ ይህንን ይለግሰዋል። وما أعطي أحد عطاء خيرا وأوسع من الصبر ለአንድ ሰው ከሶብር የበለጠ የተሻለ ነገር የተሰጠው ነገር ሰፊ ነገር የለም። ሱብሃንአላህ በምድር ላይ እንደ ሶብረኛ ትልቅ ስጦታ የተሰጠው ሰው ማንም የለም። ሀብት ኖሮም ሶብር ያስፈልጋል እኮ ዛሬ ሀብት ሲመጣ ሶብር ሲያጣ ሰው እንዴት እንደሚያደርገው ሱብሃንአላህ እየተመለከትን ነው ብዙ ነገሮች። ይሄ ትልቅ ስጦታ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት። ስለዚህ ይህንን ስጦታ ረሱል አለይሂ ሰላቱ ወሰላም እንደነገሩን እኛም ልንጠቀምበት ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ችግሮች ሲፈራረቁ ትዕግስት ማድረግ እንዳለብን መከሩ። ለመሆኑ እንደ ነብዩ ሰለላሁ ዐለይሂ ወሰለም ወላሂ መከራ የተፈራረቀበት በምድር ላይ ማንም የለም። እስቲ አስቡ ነብዩ በህይወት እያሉ ከሰባት ልጆቻቸውን ስድስቱን ቀበሩ። በህይወት እያሉ በጣም የወዷትን ባለቤታቸውን እናታችን ኸዲጃን ነብዩ ቀበሩ። ለኢስላም ሲታገልላቸው የነበረ የጀርባ አጥንት የነበራቸው አጎታቸው እስልምናን ሳይቀበል ሞተ። ነብዩ ልባቸው ተነካ፣ አዘኑ። እንደ ነብዩ ግን ታጋሽ ማንም አልነበረም። ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ በጣም ጨነቃቸው። ረሱል አለይሂ ሰላቱ ወሰላም አነስ ሲናገሩ ለማ ثقل النبي صلى الله عليه وسلم جعل يتغشاه الكرب ጭንቀቱ ሲመጣ እንዲሁ ነብዩ ላይ ፎጣ ምን የሚደረግ ነበር፣ ትኩሳቱ ምኑ ራሳቸውን የሳት ይስታሉ፣ ነቃ ይላሉ። የሚጠይቁት ደግሞ ስለ ሰላት ጉዳይ ነበር። ሰዎች ሰገዱ ወይ ነበር ጭንቀታቸው የሰላት ጉዳይ። ከዛ በኋላ ይህን ጭንቀት ስትመለከት ፋጢማ ልጃቸው ዋ ከርባ አበታ ዋ አባቴን ዛሬ ጭንቀት ያዛቸው ብላ ስትለቅስ ስትጨነቅ فقال ነብዩ ምን አሉ ليس على أبيك كرب بعد اليوم ከዛሬ ቀን በኋላ አባትሽ ላይ ጭንቀት የሚባል ነገር የለም አሏት። ወደ አኺራ ሊሄድ ነው፣ ከአላህ ጋር ልገናኝ ነው፣ የጸጋ አይነቶችን ላገኝ ነው፣ የዱንያን ታብ ጭንቀትን ተገላግዬ ልሄድ ነው እያሉ ጭንቀት የለም። ልክ ነብዩ ሰለላሁ ዐለይሂ ወሰለም ፈለማ ማት የሞቱ ጊዜ ፋጢማ አለች ያ አበታ አጃበ ረበን ደአህ አባቴ ወይ የጌታውን ጥሪ ይሻለ ተቀበለ። ያ አበታ ጀነቱል ፊርደውስ ማእዋ አባቴ ወይ ጀነቱል ፊርደውስ መኖሪያው ይሁን። ያ አበታ ኢላ ጅብሪል ነንዓ ለጅብሪል እንነግራለን አለች ምርቱ። ፈለማ ዱፊና ነብዩ ሲቀበሩ ቃለት ፋጢመቱ ረዲየላሁ ዐንሃ ፋጢማ አለች ለነ አነስ አጣበት አንፉሱኩም ነፍሶቻችሁ አስቻለቻችሁ አን ትሕቱ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም التراب ነብዩ ላይ አፈር ስታለብሱ አስቻላችሁ አለች። አነስ ምን ይላል በውስጡ አልቻልንም፣ ነገር ግን ግዴታ ነው። ሱብሃንአላህ እንደ ነብዩ መከራ ያገኘው ማንም የለም። ግን ምን አሳዩ? ታጋሽነትን አስተማሩን። ትዕግስት ሲኖራችሁ ኸይር ነገር ይመጣል። አንድ ነገር እናንተ ብትወዱት ያ የወደዳችሁት ነገር መጥፎ ሊሆን ይችላል። ወአሳ አን تحبوا شيئا وهو شر لكم እናንተ የወደዳችሁት ነገር መጥፎ ሊሆን ይችላል፣ የጠላችሁት ደግሞ ኸይር ሊሆን ይችላል። ለምን? والله يعلم وانتم لا تعلمون አላህ ያውቃል እናንተ አታውቁም። እኔ እናንተ ፊት ለፊታችን ነው የምናየው፣ ከበስተጀርባችን ያለውን አናይም አይደል? ዱንያ ፊት ለፊታችን ያለውን እኮ ርቀት ትንሽ ነው የምናየው ራሱ። አላህ ከዚህ በኋላ ያሉ ነገሮችን በአጠቃላይ የሚያውቅ ጌታ ነው። አላህ ያውቃል እናንተ አታውቁም። የሆነ ነገር ሲከሰት ለምንድን ነው? ለኸይር ነው። ሰልማን አልዓውዳ ሐፊዘሁላህ አሁን እስር ላይ የሚገኙት አላህ ነጃ ይበላቸው አንድ ቂሳ ይናገራሉ። ሁለት ሰራተኛና አሰሪው ነው የሚታደን ለማደን ጫካ ሲገቡ በአንድ ወቅት ላይ አለቃው አውራጣቱ ይቆረጣል። አውራጣቱ ሲቆረጥ ሰራተኛው ምን አለ? ለኸይር ነው አሉ። አሃ የኔ ጣት ተቆርጦ ለኸይር ነው እንዴ አለና እስር ቤት ከተተው። ከዛ በኋላ ብቻውን ሆነና ሊያድን ሲሄድ
ሽፍቶች ይዙታል። እነዚህ ሽፍቶች የሚያመልኩት ጣዖት አለ። ለጣዖታቸው የሚቃረቡት ደግሞ የሰው ልጆችን ህይወት ነው። አርደው ለጣዖታችን ለአምላካችን ይላሉ። ሱብሃንአላህ። ከአላህ ውጭ እንዲህ ስትገዛ መዝቀት ነው። አያችሁ ወደ ታች። በእስላም የሰው ልጆችን ህይወት ቆርጦ አላህ መቃረብ የለም። እነዚህ ግን ይሄን አድርጎ መቃረቢያ ነው ብሎ ልክ አስተኝተው ሊያርዱ ሲሉ አውራጣቱ ቆራጣ ነው። ለአምላካችንማ ጎደሎ ነገር አናቀርብም ብለው ለቀቁት። ምን ይላል ይሄ ጉደኛ? ለኸይር ነው ያለኝ፣ እውነትም ለኸይር ነው ብሎ ሄደና ይፈቷል። ዛሬ ይሄ ገጥሞኝ እንዲህ ሲለው የኔም መታሰር ለኸይር ነው አለው። እንዴት አለው? ካንተ ጋር ቦርኖ ነው የኔ ነበር የሚቆረጠው አለ። ምን ሙሉ ነኝና አለ። ለኸይር ነው የሆነ ነገር ሲመጣ ለኸይር ነው። አላህ አንድ ነገር የሚያመጣው ለበጎ ነው የሚለው ነገር እኛ ጋር መምጣት አለበት። ሶብር የሚባለው ነገር ነገሩ ሲከሰት ነው ሶብረኛ ሊያስደርገው የሚችለው እንጂ ካለቀ በኋላ ያዙን ልቀቁኝ ካለ በኋላ ሶብር አድርግ ብትለውም ያው ሶብር ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት ልጇ ቀብር ላይ ታለቅሳለች። እስቢሪ ኢተቂላህ ወስቢሪ አላት። አላህን ፍሪ ታገሺ ሲሏት ፈቃለት ኢለይከ አኒ ያልተነካ ግልግል ያቀል አይነት ነገር አንተ በእኔ ቦታ እኮ አይደለህም አንተ ላይ ደረሰ እንዲህ አይነት ነገር አለች። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዝም ብሏት ሄዱ። ፈኢነከ ማነው የዚህ ጊዜ ማነው እሷ ማለች ፈኢነከ ለም ቱሲብ ቢሙሲበቲ አንተ እኔ ጋር የደረሰብኝ ላንተ አልደረሰብህም። ወለም ተዕሪፉሁ ነብዩ ሰለላሁ ዐለይሂ ወሰለም ሆናቸውን ግን አላወቀችም። ፈቂለ ለሃ ኢነሁ ነብዩ ሰለላሁ ዐለይሂ ወሰለም አሁን እኮ ያናገሩሽ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ናቸው አሏት። ሮጠች። የነብዩ በር ላይ ነገር የለም ማለች። ገባው አንተ አላህ መልእክተኛ እርሶ መሆኑትን እኮ አላወቅኩም ስትላቸው ነብዩ እኔ መሆን ሌላ ሰው መሆን ሳይሆን አሉ ጠቅለል ያለ መልእክት ለኛም ለሷ የሚሆን ተናገሩ። ምን ኢነማ ሰብሩ እንደ ሰድመቲ ኡላ ሶብር ማለት የመጀመሪያ ጉዳዩ አደጋው የሆነ ነገር ሲከሰት የዛ ሰዓት ነው ዋጥ ማድረግ። የሆነ ነገር ሲመጣ ዋጥ ስታደርግ ሶብረኛ ነው። ከሰለፎች አንደኛው አገልጋይ ትኩሷ ለቀቀችባቸው ከነቀው እንግዲህ ትኩሷ አስቡት እንዴት እንደሚለበልፍ በጣም ቁጣ ሲመጣ እቺ አገልጋይ ነበረች ዓሊም ነበረችና ወልካዚሚን አልገይዝ የአላህ እኮ ድንቅ ባሪያዎች ማለት ቁጭታቸውን የሚውጡ ናቸው ስትላቸው ውጭ ያለው አሉ ወልአፊነ ሚነና አኒናስ ሰዎችንም ደግሞ ይቅር ሚሉ ናቸው። አውፍ ብዬሻለሁ ወላሁ ዩሂቡል ሙሕሲኒን አላህ በጎ የሚሰሩትን ይወዳል የሚለውን የቁርአን አንቀጽ ስትቀራ ለአላህ ብዬ ደግሞ ነፃ አውጥቼሻለሁ አላት። መከራ ደርሶባቸው ምን ሚሉ የሚታገሱ ሰብር ጀነት እንድትገባ ምን እንዳይሰጥሃል ነገሮችን ያመቻችልሃል። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት የጀነት መሆኗን ዱንያ ላይ መሰከሩ። አብዱላህ አጣ ኢብኑ ረባህ የአብዱላህ ኢብኑ አባስ ተማሪ ናቸው። ምን አሉ? አላ ኡሪከ ኢምራአተ ሚን አህሊል ጀና የጀነትን ሴት ዱንያ ላይ አላሳየም ላሳያ አሉ። ማን ናት እሷ አሉ። እቺ ጥቁር ሴት ናት። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጡ። በተለይ ሴቶች በደንብ ስሙ፣ ሴቶች በደንብ ስሙ። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣች። ፈቃለት አለች እኔ አውድቅ በሽታ አለብኝ ራሴን ስቼ ወድቃለሁ። በዛ ሰዓት ወኢኒ አተከሸፍ እገላለጻለሁ። ፈድኡላህ ተዓላ ሊህ አላህን ለምኑልኝ አላህ አፍያ እንዲያረገኝ አለች። ነብዩ ሰለላሁ ዐለይሂ ወሰለም አሏት ኢንሺእቲ ሰበርቲ በዚህ በመጣብሽ ሙሲባ ታጋሽ ሆነሽ ከቀጠልሽ ወለኪል ጀና ላንቺ ጀነት አለሽ አሏት። ወኢን ሽእቲ ከፈለክሽ ደግሞ ዳዕቱላህ ተዓላ አን ዩዓፊኪ አላህ አፍያ እንዲያደርግሽ ዱዓ አደርግልሻለሁ ትድኛለሽ አሏት። ፈቃለት አስቢር አረ ታገሳለሁ ጀነትን የመሰለ ስጦታ ነገር ግን አለች ስወድቅ ግን እገላለጻለሁ ሂጃቤ ይታይብኛል ሂጃቤ ይገላለጽብኛል አለች። ያ አላህ በችግር ሰዓት ራሷን ስታ ወድቃ የሚደርስባት በምትሰራው ነገር እኮ አንድ ሰው አይጠየቅም በቃ ከአቅሙ በላይ ነው። እቺ ሴት ግን በዛ መከራውና እኔ እኮ እገላለጻለሁ አንተ የአላህ መልእክተኛ አለቻቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄን እንዳልገላለጽ ብቻ ዱዓ አድርጉልኝ ስትላቸው ዱዓ አደረጉላት። በነፃነት ሂጃብሽን ምከፍቺ እህቴ። እቺ ሴት በዚህ መከራ ላይ ሆና የሂጃባ ጉዳይ አስጨነቃት። አንቺስ ማንም ሳያስገድድሽ በራስሽ ፍላጎት ሰዎች ፎሎ ሲያደርጉሽ አብሽሪ ሲሉሽ ላይኩም ሼር እናደርጋለን ወተሽ ብቻ ዘና አርግኝ ሲሉሽ እሺ ብለሽ እንትን ትእዛዝ የምትቀበይ እህቴ ይሄ ሐዲስ ለአንቺ ትልቅ ምክር ነው። ወደ አላህ ተመለሽ
ታገሺ ሶብር አድርጊ ዱንያ ላይ ሶብር አድርገሽ ለአላህ ብለሽ ከጸናሽ አላህ Subhanahu Wa Ta'ala የተሻለ ነገር አላህ ያመጣልሻል ጭንቀቱን አላህ ያስወግድልሻል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ማንም ሙስሊም ዱንያ ላይ በሚደርስበት መከራ ምን እንደሚመነዳ አላህ መልእክተኛ ነገሩን ما يصيب المسلم من نصب ولا وصب ولا هم ولا حزن ولا اذى አንድ ሙስሊም ችግር በሽታ እንደዚሁም ሐሳብ ጭንቀት ሐዘን አያገኘው hatta ሃሉ ሾክ እንኳን ሾክ የሚወጋ ሾክ ቢያገኘው በዛ ነገር ላይ ሶብር ካደረገ ኢላ ከፈረ الله بها من خطاياه አላህ ወንጀሉን ያብስለታል እንቅፋት መጥቶ ወንጀል የሚያሳብስ ዲን ነው በምን ሶብር ካለ ደግሞ መከራ ሲመጣ አላህ ባሪያዎቹን ሲወድ ነው اذا اراد الله بعبده الخير الله በባሪያው ላይ ኸይር ነገር ሲፈልጋሉ عجل له العقوبة في الدنيا በዱንያ ቅጣቱን ያፋጥንለታል አሉ واذا اراد الله بعبده شر በባሪያው ላይ መጥፎ ነገር ሲፈልግበት امسك عنه እሱን ይይዝበታል በቃ እዚህ በላ ሳይመጣ ሲቀር ምን ሲል የተስተካከለ ይመስላል እኔ አንድ ሐዲስ በጣም ያጅበኛል ስለ ሙናፊቅና ስለ ሙእሚን ሲናገሩ ስለሰለም በአንድ ዛፍ መከሩት የሆነ ዛፍ አለ ወደዚህ ንፋሱ ወደዚህ ያደርጓል የሙእሚን ምሳሌ ይሄ ነው ዛሬ ይታመማል ነገ ይነሳል ዛሬ መከራ ይደርስበታል ነገ እንትን ይላል ሙናፊቅስ ምንም ንቅንቅ አድርጎም ያዛፍ ንፋስ እንትን አይለው መቼ ነው የሚወድቀው አንዴ ግንድስ ብሎ ሲወድቅ መነሳት አይችልም አሉ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ድል ለማግኘት አን النصر مع الصبر ነው ድል ከትግስት ጋር ነው ያለው وان الفرج مع الكرب ነው ፈረጃ የሚመጣው ከጭንቀት ጋር ነው وان مع العسر يسرا ጥብቅ ሲል ነገሩ ክራውድ ሲል መኪና መንገድ ተዘጋግቶ እንደሚከፈተው እኛም ነገሮቹ ክራውድ ሲሆንብን አላህ ነገሮችን ይከፋፍትልናል ስለዚህ በዚህ ዱንያ ሀያታችን ላይ እነዚህና መሰል ነገሮችን አስተካክለን እንሂድ الله سبحانه وتعالى ينينم ينانتنم مجرشا الله يسامرلن اللهم أفرغ علينا صبرا وثبت أقدامنا على الحق والهدى واجعلنا من عبادك المتقين وحزبك المفلحين وأوليائك الصالحين أقول هذا القول وأستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم الحمد لله حمدا كثيرا طيبا مباركا فيه حمدا يرضيه ويوافي جزيل عطائه ويكافئ عظيم إحسانه له الحمد في الأولى والآخرة وله الحكم وإليه ترجعون وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وصحبه ومن اتبع سنته واقتفى أثره بإحسان إلى يوم الدين أما بعد صبر ትልቅ ውጤት እንዳለው ተነጋገርን በዱንያ ላይ صبر ርዝቅ ያሰፋል በዱንያ ላይ صبر የተሻለ ነገር ያመጣል ኡሙ ሱለይም የምትባል ጀግና ሴት ነበረች የአነስ ኢብኑ ማሊክ እናት የአቡ ጠለሃ ባለቤት ልጇ ታሞባት ባለቤቷ ታሞ እያለ ወጣ ለስራ እስኪመለስ ልጇ ይሞታል እቺ ጀግና ሴት ልጇን ከፍና ምን ብላ ጥግ ላይ ያስተኛች ባሏ መጣ እንዴት ነው ልጁ አላት አይ ከቀድሙ ይሻላል አለችው ተገላግሏል አርፏል ነው ሰባባለው ከዛ እራት አቀረበችለት ያን ቀን ያማረ ልብስ ለብሳ መጣች እራት በሉ አብረው ተኙ ግንኙነት አረጉ ጥያቄ ጠየቀችው ጎረቤት ዕቃ ቢያውሰን ያንን ዕቃ መልሱ ቢለን መመለስ የለብንም እንዴ አለች እንዴ መመለስ አለብን በል እንግዲህ አላህ ውሶን ነበር ወሰደብን በልጅህም ሶብር አርጋለችው በጣም ተቆጣ የተቆጣው ስለሞት አይደለም እንዴት ልጄ ሞቶ በዚህ ሁኔታ ካንቺ ጋር ዛሬ እንዲህ አድራለሁ አይነት ነው ይሄን ነገሩን ለነብዩ ሰለላሁ ዐለይሂ ወሰለም እናገራለሁ ብሎ ለነብዩ ዶ ነገራቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዛሬ ለሊት ከሷ ጋር ግንኙነት አድርጋቸዋል አዎ በሉ የዛሬ ለሊት አላህ በረካ ያርግላችሁ ብሎ ዱዓ አደረጉላቸው በዛሽ ለሊት የተወሰነ ልጅ ነበረ አብዱላህ የሚባል ልጅ ተወለደ ሱብሃንአላህ አብዱላህ ደግሞ ይላሉ ሐዲሱን ሲጨርሱ አብዱላህ ደግሞ 9 ሁፋዞችን ወለደ የተሻለ ነው የሚመጣው በመበሳጨት በመጮህ ምንድነው የምናተርፈው የአላህን ቁጣ ነው የምናተርፈው የሆነ በላ ሲመጣ ሶብር ማለት አልহামዱሊላህ ብለን ሶብር ማድረግ በሆነ ነገር ሲመጣ ኩምስስ ብለን ተሰብረን መቀመጥ አይደለም በንግድም ከሆነ ሌላ ነገር መፈለግ
ይሄ አልተሳካም መልፋት መድከም ነው እንጂ ስብር ብሎ መቀመጥ አያስፈልግም። በዲን ጉዳይ ሲሆን ደግሞ የበለጠ ጀግና ነው ማለት ያስፈልጋል። የሆነ ነገር ቀደምቶችን እናስባ። ስንት መከራ የደረሰባቸው ጉድጓድ ተቆፍሮ በወገባቸው ልጅ ከዛስ በብረት በሆነ ሙሽጥ ስጋቸው እንደማበጠሪያ እንደ ጸጉር እየተበጠረ ስጋቸው ከአጥንታቸው የሚገፈፍበት ወቅት አልፏል። መከራው በጣም በስቷል። የሆነ ነገር ሲመጣ እነዛ ጋር ነይ ሰሃቦችን እንይ ራበህ ችግር መጣ እስቲ ነብዩስ ድንጋይ አላሰሩም ሆዳቸው ላይ ተርበው ድንጋይ አሰሩ። አቡበከርም አንድ ድንጋይ አሰሩ። ዑመርም አንድ ድንጋይ አሰሩ። ነብዩ ሰለላሁ ዐለይሂ ወሰለም ግን ያን ቀን ሁለት ድንጋይ ነበር ያሰሩት። በዘመናችን ይሄ ነገር የተከሰተ ነው አይደል? ፊሊስጤም ወንድሞች ድንጋይ ያሰሩ ወንድሞች አሉ ከረሃብ የተነሳ። አላህ ድሉን አላህ ያምጣላቸው። ህፃናት በረሃብ እያለቁ ነው። በጽናት ግን ለመሞት ተዘጋጅተዋል። ሶሪያ ድል አገኘች አይደል? ድሉን እስከ መጨረሻ ድል አላህ ያድርገው። አሚን በሉ። አሚን። እኔ ለምናገረው እናንተ አሚን ልትሉን ትፈራላችሁ? ድሉን ድል አላህ ያድርገው። ለነሱ ያሳየን ድል አላህ በጋዛ ላይ በፊሊስጤም ላይም አላህ ያሳየን። በአላህ መንገድ የሚታገሉትን አሁንም የበላይነቱን አላህ ይወፍቃቸው። ይሄ የሰብር ውጤት ነው። ሰብር ዲኔን አለቅም። ዛሬ ግን የሆነ ችግር ደረሰብኝ ብዬ ዲኔን እለቀዋለሁ፣ እሸጠዋለሁ አይደል? እሸጠዋለሁ። የሆነ ችግር ስለደረሰብኝ ዲኔን እሸጠዋለሁ። ይሄ ዲን እኮ የሐምዛ ጉበት የተቆረጠበት ነው። ይሄ ዲን እኮ ቢላል ጀርባው የተገረፈበት ነው። ይሄ ዲን እኮ ሱመያ ባሰቃቂ ሁኔታ የመጀመሪያው በእስልምና የእንስት የሴት ሸሂድ የሆነችው ሱመያ የተገደለችበት ዲን ነው። ነብዩ ከአገር የተባረሩበት ብዙ መከራ ያዩበት ዲን ነው። በዚህ በአገራችን አጼዎቹ በሙስሊሙ ላይ ብዙ መከራ ያዘኑበት ዲን ነው። እኛ ጋር ሲመጣ እንዴት ቀላል ሆነ? ታዲያ ቸገረኝ ብዬ ዛሬ ዲን እሸጠዋለሁ? ሰላቴን እተዋለሁ? የሆነ ነገር ሲጎልብኝ ከአላህ መንገድ እርቃለሁ? ከአላህ ቤት እርቃለሁ? ወንድሞች ታጋሽ ነው። የትዕግስተኞች ምንዳ ኢነማ ይወፋ ሳቢሩነ አጅረሁም ቢገይሪ ሂሳብ ነው፣ ያለ ገደብ ነው። አላህ ብቻ ነው ይህንን ምንዳ ትልቅ አድርጎ የሚሰጠው። ስለዚህ ሶብር፣ በንግድህ ላይ ሶብረኛ፣ ጭቅጭቅ ሲመጣ ምን ሲመጣ ታጋሽ መሆን። ነቢዩ ሰለላሁ ዐለይሂ ወሰለም ሁለት ሰዎች ተጣሉ አሉ። በሚጣሉበት ሰዓት ላይ አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ እኮ አሉ አንደኛው አሉ ፊቱ በጣም ቀላ፣ ደም ስሩ ተገታተረ። እኔ አንድች ቃል አውቃለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ቢላት ኖሮ ከሱ ላይ ያለው ነገር በተወገደ ነበር አሉ። ምን? አዑዙ ቢላሂ ሚነሽ ሸይጣን ረጂም። መሳሪያዎች እኮ አሉ ሸይጣን የምናባርርበት፣ ቁጣ ሲመጣ የምናባርርበት መሳሪያዎች ተሰጥተውናል፣ መድኃኒቱ ተሰጥተውናል። መጠቀም ግን አቃተን። ለምን? ይሄ ቁጣ እያየለ እየበዛ ሲመጣ ከባድ ችግር ውስጥ ይከታል። አንተን እስር ቤት ሊከት ይችላል። መታገስ እየቻልክ በምታሽከረክርበት ሰዓት ላይ ሶብረኛው በመቸኮል ምናምን ሶብረኛ ታጋሽ ሆነ መጓዝ። ለምን? ውጤታማ ስለሚያደርገን። ሰዓቱ ከዚህ በላይ አስኬደንም። የሶብር ውጤት ግን ልዩ ነውና ቅድም እንዳልኳችሁ ያላገባችሁ ወጣቶች ሶብረኛው ነው። ዛሬ ዝሙቱ ቀለዋል። ዝሙቱ ቀለለ ተብሎ ተመቻቸ ተብሎ ምንዘፈቅበት ከሆነ የአላህ ውርደት ነው የሚመጣብን። ቀጣይ ሀያታችን የተበላሸ ነው። ጣዕም ያጣን ሀያት ነው የሚሆን የሚችለው። ስለዚህ ጣዕም ያለው ሀያት እንዲሆን ያማረ እንዲሆን ዛሬ ራስን መቆጣጠር፣ ዛሬ ሰብረኛ መሆን፣ አይንህን መስበር፣ እጅህን መጠበቅ፣ እግርህን መጠበቅ፣ አላህ በሚወደው ብቻ እንቅስቃሴ ማድረግ። የዛን የተሻለውን አላህ ያመጣልሃል። ከዛ በኋላ ከትዳር በኋላ ያለው ሀያት ያማረ ይሆናል። በዚሁ አጋጣሚ ባለ ትዳሮች በነጋ በቁጣ ጭቅጭቅ ውስጥ ገብታችሁ ትዳርም እንዲበላሽ የሚያደርገው አንዱ ሰብር ማጣት ነው። እሷ እሳት ስትሆን አንተ ውሃ፣ እሱ እሳት ሲሆን አንቺ ውሃ ሁኚ። ሁለቱም እሳት ከሆነ አይሆንም። አንዱ አብራጅ መሆን አለበት። ልጆቻችሁን አስቡ። በትናንሽ ጭቅጭቅ ትዳር ዛሬ ቀላል ሆኗል የሚፈታ። ኢትዮጵያ ላይ እኮ 2014 ላይ በወጣው ጥናት 2014 ላይ በመንግስት ምናምን የተፋቱት ወደ 4000 ፍቺዎች ምናምን አለ። እዛ እንግዲህ የታወቀው ሊስት የያዙትን ነው 2014 ላይ ማይታወቁስ በየቦታ ያሉስ ፍቺው። ይሄ ሁሉ ምንድነው? ከዲናችን የምንርቃቸው ነገሮች ናቸውና ሶብረኛ እንሁን። ሶብረኛ ስንሆን አላህ Subhanahu Wa Ta'ala የተሻለውን ያመጣልናል። ፈተቁላህ ኢባደላህ فيما تعتقدون وما تقولون وتفعلون واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون. هذا وصلوا وسلموا على إمام المرسلين
فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل وسلم على سيدنا محمد وعلى آل سيدنا محمد كما صليت وسلمت على سيدنا إبراهيم وعلى آل سيدنا إبراهيم، وبارك على سيدنا محمد وعلى آل سيدنا محمد كما باركت على سيدنا إبراهيم وعلى آل سيدنا إبراهيم في العالمين إنك حميد مجيد. وارض اللهم عن الخلفاء الراشدين وعن أزواجه أمهات المؤمنين وعن سائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين، وأنا معهم برحمتك يا أرحم الراحمين. اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم اجعلنا مع الصابرين، اللهم اجعلنا مع المتقين يا رب العالمين يا أكرم الأكرمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. اللهم انصر إخواننا في فلسطين، اللهم انصر إخواننا في فلسطين، اللهم انصر إخواننا في كل مكان، اللهم انصر المجاهدين في كل مكان. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله، إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون.